መቼ ነው የሚፈቱት ወላጆች? በቀጣይ ወር በ12። ታዲያ አንቺ እጽ መጨመር እንዲፈቱ ያደርጋል ያለው ማን ነው? እኔ ለትንሽ ጊዜም ቢሆን ችግሬን ያስረሳልኛል። ችግሩን መርሳትና ችግሩን ማጥፋት አንድ አይደለም። ማለት ችግሩን ስለረሳሽ ብቻ ችግሩ ጠፍቷል ወይም ተወግዷል ማለት አይደለም። እስቲ ሰውን ከመምከር በፊት ራስህን ምከር። የእሳትን ጉዳት የሚያውቀው ገብቶ የተቃጠለ ሰው ብቻ ነው። እሺ ምን ላድርግ? ጭቅላቴ ማሰብ ስላልቻለ እኮ። በመጀመሪያ ተስፋ ቁረጭ፣ ደንታ ቢስ ሁኚ። ማለት ከቁጥጥርሽ ውጭ የሆነ ነገር ለመቆጣጠር አትሞክሪ። ለመርሳት ካልቻልኩስ? ስንት መዝናኛ ስንት መደበሪያ ያለ ከማይሆን ቅጠል ጋር። እስቲ ምን መዝናኛ አለ? ለምሳሌ የእውነት ላሳይሽ። እስቲ እንዴውም ነይ አሁኑኑ እንሂድ። እሺ ቆይ ቀስ በላ። አንቺ ወጪውን ቻዩ እንጂ ቦታውን ለኔ ጣዩ።